በርካታ ሰዎች በግ ወደ ማደለብ ፕሮጀክት እየገቡ ነው የሚገኙት። ሌሎችም ደግሞ ወደዚህ ፕሮጀክት ለመቀላቀል ከፍተኛ ፍላጎት እያሳዩ ነው የሚገኙት። የዚህም ምክንያት በዚህ ቪዲዮ በዝርዝር ለማቅረብ እሞክራለሁ። እናንተም ከሚቀርበው ተሞክሮ ወስዳችሁ እንደምትጠቀሙበት ባለሙሉ ተስፋ ነኝ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። ሰላም ቤተሰቦችና ተመልካቾች፣ ጥናቶች እንደሚያሳዩት የኢትዮጵያ የነፍስ ወከፍ የስጋ ፍጆታ እጅግ በጣም ዝቅተኛ ነው። ይህ መጠን በማደግ ላይ ካሉ ሀገራት የስጋ ፍጆታ አንጻርም ሲታይ እጅግ በጣም ዝቅተኛ እንደሆነ እነዚሁ የጥናት ውጤቶች ያሳያሉ። የዚህ ምክንያት ደግሞ አነስተኛ የነፍስ ወከፍ ገቢ፣ ጥራቱን ያልጠበቀ የእንስሳት እርባታና የስጋ ዋጋ በየጊዜው መጨመር ይጠቀሳሉ። ከበሬዎች የስጋ አቅርቦት አንጻር ሲታይ ከበጎች እና ከፍየሎች የሚገኘው የስጋ ድርሻ አነስተኛ ነው። በየጊዜው እየጨመረ ካለው የህዝብ ቁጥርና ዘርፉን ብዛም ያልተሰራበት ከመሆኑ አኳያ በዘርፉ መሰማራት አዋጭ ቢዝነስ እንደሆነ ግልጽ ነው። እኛም እነዚህን ጉዳዮች ከግምት ውስጥ በማስገባት እነዚህን እንስሳት በማድለብ ውጤታማ እንድንሆን ይህን ቪዲዮ አዘጋጅቼ አቅርቤያለሁ። በጎችን በማወፈር ወይንም በማደለብ ምን አይነት ጥቅሞችን ነው የምናገኘው? እንግዲህ በጎችን በማደለብ በርካታ ጥቅሞችን ልናገኝ እንችላለን። የመጀመሪያው ለስጋ፣ ለቆዳና ሌጦ፣ ለሱፍ ወይንም የበጎች ፀጉርን ለማግኘት እንችላለን ማለት ነው። ሁለተኛ ለስራ ዕድል ፈጠራ ትልቅ ሚና ይጫወታሉ። ሶስተኛ ገቢን ያመነጫሉ። አራተኛ ደግሞ የተፈጥሮ ማዳበሪያን ለማምረት ያስችሉናል። እንግዲህ የተፈጥሮ ማዳበሪያ የሚባለው ከሽንታቸውና ከበጠታቸው የሚሰራውን ማዳበሪያ ለማመላከት ተፈልጎ ነው። ከዚህ እንግዲህ ፈሳሽ ማዳበሪያና ጠጣር ማዳበሪያ ማምረት እንችላለን፣ ኮምፖስት የሚባለው ማለት ነውና በበግ እርባታ ውስጥ ማስተዋል ያለብን እንግዲህ አንደኛ ስጋ ብቻ ማምረት እንዳልሆነ ከስጋ ባለፈ ከቆሻሻቸው ኮምፖስት ራሱ ማምረት እንችላለን። እንሽጠን ደግሞ ገቢ መጨመር እንችላለን። በጎችን በማወፈር ሂደት ማየት ያሉብን ወይንም መፈተሽ መመርመር ያሉብን በርካታ እድሎች አሉ። እነዛን እድሎች ማወቅ በስራው ላይ ውጤታማ ለመሆን ከፍተኛ ሚና ይጫወታል። እንግዲህ በዚህ ቪዲዮ እነሱን አንድ በአንድ እያነሳን በዝርዝር ለማየት እንሞክራለን። የመጀመሪያው እንግዲህ በዘርፉ ብዙ አለመሰራቱ ነው። በዚህ በበግ በማወፈር ዘርፍ ብዙም ያልተሰራ መሆኑን በርካታ ጥናቶች ያሳያሉ። በዚህ ዘርፍ እንግዲህ ብዙ አለመሰራቱ እንደ አንድ እድል ወስደን እኛ ደግሞ ብንጠቀምበት ብዙ ማትረፍ እንችላለን። ብዙም መጠቀም ለሌላውም ጥቅም መፍጠር እንችላለን። የስራ እድል መፍጠር እንችላለን። ገቢያችንንም መጨመር እንችላለን ማለት። ስለዚህ ብዙ አለመሰራቱ እንደ አንድ መልካም እድል ወስደን ማየት እንችላለን። እዚህ ላይ ደፍረው የሚገቡ ሰዎች ያተርፉበታል ብዬ ሀሳቤን ሼር ለማድረግ እፈልጋለሁ። እምቅ አቅሙን እንግዲህ አሟጠን መጠቀም ብንችል መልካም ነው ብዬ አስባለሁ። በጣም ትልቅ እምቅ አቅም ነው ያለው። እንዳልኩት በዘርፉ ብዙም ስራ ስላልተሰራ ካለው የህዝብ ቁጥር አንጻር ሲታይ እጅግ በጣም ዝቅተኛ ስራ ነው የተሰራውና በዚህ ላይ ጠንክረን ብንሰራ ውጤታማ እንሆናለን ብዬ ሀሳቤን ለማቅረብ እፈልጋለሁ። ሁለተኛው ትልቁ እድል ደግሞ በትንሽ ቦታ ላይ ስራውን መስራት መቻላችን ነው። እነዚህ እንግዲህ አነስተኛ ትናንሽ እንስሳት ስለሆኑ እንደ ሌሎቹ እንስሳት ሰፊ ቦታ አይፈልጉም። በትንሽ ቦታ ላይ በትንሽዬ ስፍራ ላይ ይህን ስራ ብንሰራ ውጤታማ እንሆናለን። በቀላሉ ውጤታማ መሆን ይቻላል። በጓሮዎችን ላይ አስረን እዛ ብንቀልባቸው ውጤታማ እንሆናለን። ትልቅ ቦታ አያስፈልገንም እነዚህን በጎች ለማወፈር ለማደለም ማለት ነው። እና ይህንንም እንደ አንድ ትልቅ መልካም አጋጣሚ መውሰድ ጥሩ ነው። ለምን መሬት የለንም፣ መሬታችን ጥቂት ነው ለሚሉ ሰዎች ይህ መልስ ሊሆን ስለሚችል ይህን ጉዳይ ይህን እድል ከግምት ወስዳችሁ ብትጠቀሙበት እጅግ በጣም መልካም ነው ብዬ አስባለሁ። ሶስተኛው መልካም አጋጣሚ ደግሞ በጥቂት የመነሻ ካፒታል ስራውን መጀመር መቻላችን ነው። እንግዲህ ይህም በጣም ትልቅ እድል ነው። ብዙ ካፒታል አይፈልጉም እንደ ሌሎቹ እንስሳት። በጎችን በቀላል ገንዘብ በትንሽ ካፒታል ገዝተን ስራውን መጀመር እንችላለን። ለምሳሌ 20 ሺህ 30 ሺህ እንደዚህ አውጥተን ገዝተን በተወሰኑ በጎች ስራውን ብንጀምር ከ3 ወር ከ2 ወር በኋላ ወፍረን ገንዘብ እጃችን ላይ ይመጣል። በዛ ደግሞ መልሰን ጨምረን ብንገዛ ሌላ ገንዘብ ሌላ ትርፍ እያገኘን ነው የምንሄደው። ስለዚህ እንደ አጠቃላይ ሲታይ ምንድነው እንደ ሌሎቹ የእንስሳት እርባታ ብዙ ካፒታል አይፈልጉም። በአነስተኛ ካፒታል ስራውን መጀመር መቻል በራሱ እንደ አንድ ትልቅ እድል ይወሰዳል። ይህም ምንድነው እኛ ገንዘብ የለንም ካፒታል የለንም ለሚሉ ሰዎች መልስ ሊሆን ይችላል ብዬ አስባለሁ። ይህንንም ወስደን ስራ ላይ ብናውል መልካም ነው ብዬ አስባለሁ። አራተኛው እድል ደግሞ ከ2 እስከ 3 ወራት ውስጥ ገቢ ማግኘት መቻላችን ነው።
እንግዲህ ይህ ስራ እንዳልነው ከ2 እስከ 3 ወራት ባሉት ጊዜ ውስጥ ተሰርቶ የሚጠናቀቅ ነው። እንግዲህ ከብቶቹ ወይንም በጎቹ በ2 ወር ተኩል ወይንም በ3 ወር ውስጥ ወፍረው ወይንም ደልበው ለገበያ ስለሚቀርቡ በየጊዜው ገንዘብ እጃችን ላይ ይሽከረከራል ማለት ነው። ስለዚህ በቀላሉ ገቢ እናገኛለን። በቀላሉ ገቢያችንን ስለምንጨምር እያደገ የሚሄድ ቢዝነስ ይሆናል ማለት ነው። ስለዚህ ይህም እንደ አንድ ትልቅ መልካም አጋጣሚ የሚወሰድ ስለሆነ ይህንንም ከግምት ውስጥ እንድታስገቡት ሀሳቤን ለእናንተ ለማቅረብ ፈልጋለሁ። አምስተኛው መልካም እድል ደግሞ ዝቅተኛ የነፍስ ወከፍ የስጋ አጠቃቀም መኖሩ ነው። እንግዲህ እንደ አጠቃላይ ገበያውን ስናየው በጣም ዝቅተኛ የነፍስ ወከፍ የስጋ አጠቃቀም ነው ያለው፣ ቅድሚያ እንዳነሳ ነው በመግቢያችን ላይ። ስለዚህ ይህን ነገር አውቆ ይህን ነገር መርምሮ ተንትኖ ወደዚህ የማወፈር ስራ መግባት በጣም ውጤታማ እንደሚያደርገን ግልጽ ነው። በተለይ በበጎችና በፍየሎች ዙሪያ ደግሞ ያለው የስጋ አቅርቦት እጅግም በጣም ዝቅተኛ ስለሆነ በዚህ ላይ ጠንከር ብለን ብንሰራና ይህን እድል ብንጠቀም አሁንም በገበያችን ላይ ከፍተኛ ጭማሪ ስለምናገኝ ውጤታማ እየሆን እንደምንሄድ ምንም ጥርጥር እንደሌለው መያዝ ይገባናል ማለት ነው። ስድስተኛው እድል ደግሞ በየጊዜው የሚጨምረው የሰው ቁጥር ነው። እንግዲህ እንደ ሀገራችን እንደ ኢትዮጵያ ከ130 ሚሊዮን ህዝብ በላይ ነው አሁን ያለው። ስለዚህ ለኛ ገበያ ነው ማለት ነው። የሁሉ ማህበረሰብ አብዛኛው ስጋ የሚፈልግ ነው። ስለዚህ ለዚህ ህዝብ የሚሆን ስራ መስራት መቻል አለብን ማለት ነው። ይህም እንደ አንድ ትልቅ እድል እንደ አንድ ትልቅ ኦፖርቹኒቲ ስለሚወሰድ ይህን አውቆ ስራውን በአግባቡ መስራት በጣም ብልህነት ነው ብዬ ሀሳቤን ለእናንተ ለማካፈል እፈልጋለሁ። ሰባተኛው መልካም እድል ደግሞ የበግ ስጋ ለጤና በረከት ስላለው ሰዎች ይፈልጉታል። ይህ እንግዲህ ግልጽ ነው። ከሌሎች የስጋ ውጤቶች አንጻር ሲታይ ከበጎችና ከፍየሎች የሚገኘው ስጋ ለጤና በረከት እንዳለው በርካታ ጥናቶችም ያሳያሉ። ስለዚህ ይህንንም እንደ አንድ መልካም አጋጣሚ እንደ አንድ መልካም እድል ወስዶ በዚህ ስራ ላይ መሰማራት እጅግ በጣም አዋጭነት እንዳለው እናያለን ማለት ነው። ስምንተኛው እድል ደግሞ ስራው በራሱ ጊዜ ሌላ የጎንዮሽ ስራ መፍጠር መቻሉ ነው። እንግዲህ ቅድም መግቢያ ላይ እንዳልኩት በግ በማወፈር ሂደት የምናገኘው ምርት ስጋውን ብቻ እንዳልሆነ ገልጬላችሁ ነበር። ከበጎቹ ከሽንታቸውና ከበጠጣቸው ወይንም ከቆሻሻቸው የተፈጥሮ ማዳበሪያን ማዘጋጀት እንችላለን። ያን ያዘጋጀነውን ደግሞ የተፈጥሮ ማዳበሪያ ሽጠን ተጨማሪ ገንዘብ ማግኘት እንችላለን። በዚህም ደግሞ እርባታችንን ወደ ከፍተኛ ደረጃ ማሳደግ እንችላለን። ፈሳሽ ማዳበሪያ መሸጥ እንችላለን። ካልሆነም ደግሞ ጠጣር ማዳበሪያ መሸጥ እንችላለን። ይሄውን ብዙ ሰው አያውቅም። ስለዚህ ይህም የጎንዮሽ ስራ ነው። ስራው ራሱ የፈጠረው ሌላ ስራ ነው፣ ገቢ ያስገኛል። በዚህም በርካታ ሰዎች እየተጠቀሙበት እንደሆነ እኔ በየተለያየ ፋርም ላይ ስዞር ከምሰማው ከማየው ተሞክሮ ለእናንተ ብዙ ጊዜ ሼር ማድረግም ይታወቃል። ስለዚህም አንዱ መልካም አጋጣሚ ስለሆነ ይህ ራሱ ማወቅና መጠቀም መቻል አለብን። ስለዚህ ከመሸጥም ባለፈ ደግሞ ትንሽዬ ቦታም ካለን በእነዚህ ባዘጋጀነው ኮምፖስት የተለያዩ የጓሮ አትክልቶችን ማልማት ብንችል እነዛ የጓሮ አትክልቶች ደግሞ መልሰው ለኛ ገቢ ያስገኛሉ። ብንበላም የጤና በረከት ይሰጡናል። ሽጠንም ደግሞ ከጓሮ አትክልቱ ተጨማሪ ገቢ ለፋርሙ እናገኛለን፣ ለእርባታው እናገኛለን። እንደገና ደግሞ ለበጎቻችንም ተጨማሪ መኖ ማግኘት እንችላለን። ይህን ሁሉ ልብ ብሎ መርምሮ ይህን ስራ ጠንከር ብሎ መስራት እጅግ በጣም ያዋጣል። ስለዚህ ኮምፖስት ማዘጋጀት ይጠቅማል ማለት ነው። ይህን ብትወስዱትና ስራ ላይ ብታውሉ ጥሩ ነው ብዬ አስባለሁ። ዘጠነኛው መልካም አጋጣሚ ደግሞ በቀላሉ ማርባት ወይንም መንከባከብ መቻላችን ነው። እንደሚታወቀው በጎች የሰውነት አቋማቸው በጣም አነስተኛ ነው። ከሌሎቹ የእንስሳት አይነቶች አንጻር ሲነጻጸሩ ወይንም ሲወዳደሩ አቋማቸው አነስተኛ እንስሳት እንደሆኑ ይታወቃል። ስለዚህ በተለይ ከተሞች አካባቢ በዚህ የእርባታ ዘርፍ ለመሰማራት የሚፈልግ ሰው በቀላሉ እነዚህን እንስሳት መቆጣጠር፣ መንከባከብ፣ ማርባት ይችላል ማለት ነው። የሚያስቸግር ነገር የለውም። ይህም እንደ አንድ መልካም አጋጣሚ ወስደን የምንጠቀምበት ነው የሚሆነው። ይህንንም ከግምት ውስጥ እንድታስገቡት ብዬ ነው በዚህ ቪዲዮ ለማካተት የሞከርኩት። በጎችን አወፍረን በመጠቀም ሂደት በዙሪያችን ያሉ መልካም እድሎችን አሟጠን መጠቀም መቻል ብልህነት ነው። ስለዚህ እኔም በተለያዩ ፋርሞች ላይ በተለያዩ የእርባታ ጣቢያዎች ላይ ስዞር ያገኘኋቸውን ምርጥ የተባሉ 9 እድሎችን ለእናንተ ለማቅረብ ሞክሬያለሁ። እናንተም እነዚህ ምርጥ እድሎች ተጠቅማችሁ በግ በማወፈር ፕሮጀክታችሁ ውጤታማ፣ ስኬታማ እንደምትሆኑ ባለሙሉ ተስፋ ነኝ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። እኔ ቸርነት ዘለቀ ነበርኩ።
አመሰግናለሁ።